Welcome to ልጆች በድሮ ዘመን በአንድ ጫካ ውስጥ በምትገኝ መንደር ውስጥ ቤል የምትባል ልጅ ትኖር ነበረ። ቤል በመንደሩ በውበቷና በመጽሐፍ አንባቢነቷ ትታወቅ ነበረ። ቤል ረጅም ጥቁር ጸጉርና እንደ ውቅያኖስ አይነት ሰማያዊ አይን ነበራት። ቤል የምትኖረው ሞሪስ ከሚባል አባቷ ጋር ነበረ። አባቷም የተለያዩ ፈጠራዎችን ለመንደሩ ሰዎች በመስራት ይታወቃል። ቤልም ከሚያዝናኗት ነገሮች አንዱ አባቷን ማገዝ ነው። አንድ ቀን ሞሪስ ከፈጠራ ስራዎቹን አንዱን ወደ ሌላ መንደር ወስዶ ለማሳየት ፈለገ። የፈጠራ ስራውንም ይዞ ጉዞ ጀመረ። በጉዞ ወቅት ሳያስበው አንድ እጅግ የሚያስፈራ ጫካ ውስጥ ገባ። በጫካ ውስጥም በፍርሃት ሲንከራተት አንድ ትልቅ ቤተ መንግስት ጋር ደረሰ። ለመሸሸግ ፈልጎ ስለነበር ወደ ውስጥ ገባ። የቤተ መንግስቱ ባለቤት ግን አንድ ድሮ መልከ መልካም የነበረ አሁን ግን በአስማት ምክንያት ወደ አስፈሪ አውሬነት የተቀየረ ልዑል ነበረ። ወደ አውሬ በአስማት የተቀየረበትን ምክንያት ክፉና ስግብግብ ስለነበረ ነው። አስማቱም እንዲነሳለት ከአንዲት ሴት ንጹህ ፍቅር ማግኘት ነበረበት። አውሬውም ሞሪስ ሳያስፈቅደው ወደ ቤተ መንግስቱ ስለገባ ተበሳጭቶ አሰረው። ሞሪስም ፊሊፔ የተባለ ፈረስ ስለነበረው ፈረሱ እየጋለበ ወደ መንደሩ ተመልሶ ስለ አባቷ መታሰር ለቤል ነገራት። ቤልም በድፍረት ወደ አውሬው ቤተ መንግስት ሄዳ አውሬውን በአባቷ ፋንታ እሷን እንዲያስራትና አባቷን እንዲለቀው ተማጸነችው። አውሬውም በድፍረቷ ተገርሞ አባቷን ለመልቀቅ ወሰነ። ቤልም በቤተ መንግስት ቆይታዋ ወቅት ሙሉ ህንፃውን የመጎብኘት እድል አገኘች። በውስጡም ብዙ መጽሐፍት ያሉበት ላይብረሪ በማግኘቷ ተደሰተች። ከአውሬውም ጋር መጽሐፍ አብራ በማንበብና ስለተለያዩ ነገሮች በማውራት ተግባባች። አውሬውም ስለተደረገበት አስማት አስረዳት። እሷም ለማገዝ ቆርጣ ተነሳች። በቤልም ውበትና ጉብዝና አውሬው ተማረከ። ይህ እንዲህ እያለ በድሮ መንደሯ ውስጥ ይኖር የነበረ ጉረኛና አስቸጋሪ የነበረ ጋትሰን የሚባል ሰውዬ ቤልን ለማግማት በጣም ይፈልግ ነበረ። የአውሬውንና የቤልንም ጉዳይ ሲሰማ በጉልበት እሷን ለማግባት በመፈለግ የመንደሩ ሰዎችን ሰብስቦ ወደ አውሬው ቤተ መንግስት አመራ። አውሬው በቤል ፍቅር ተነድፎ ስለነበር እሷን ለመጠበቅ ተዋጋ። የጋትሰንንም ክፋትና ተንኮል የተረዱት የመንደሩ ሰዎች አወገዙት። ቤል በአውሬው ባደረባት ፍቅር አስማቱ ተሰበረ። አውሬውም ተመልሶ ወደ መልካም ልዑልነቱ ተቀየረ። ቤልና ልዑሉም በትዳር ተጣምረው በሰላምና በደስታ በአንድ ላይ መኖር ጀመሩ። የመንደሩም ሰዎች በእነሱ ፍቅር ተደስተው ስለ ደግነትና ስለ ትህትና ከቤል ተማሩ።